ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እንኳን በሰላም በጤና ለሆሳዕና ክብረ በዓል አደረሳችሁ አደረሰን። ሆሳዕና እናንተ ጋር እንዴት አለፈ? እኛ ጋር ደስ በሚል በአማረ መልኩ ነው ያሳለፍነው። ደስ ይል ነበረ። እንግዲህ በዛሬ ቀን በቪዲዮ ይዤላችሁ የመጣሁት የጌታችንና የመድኃኒታችን ኢየሱስ ክርስቶስ በዓላቶችን በተመለከተ በክርስቲያን እምነት ተከታዮች ዘንድ ያለውን አከባበር ነው። እንግዲህ በመካከለኛው ምስራቅ በሁለቱ ታላላቅ ወንዞች በኤፍራጥስ እና በጤግሮስ መካከል የሚገኘው በመጽሐፍ ቅዱስ ላይ ስሟ በተደጋጋሚ የተጠቀሰውና የተጠራው የዛሬዋ ኢራቅ፣ የድሮዋ ባቢሎን፣ የነነዌ ከተሞች መናገሻ የነበረችውን ኢራቅን ነው። እንግዲህ እንደምትመለከቱት በጣም በአማረና በደመቀ ሁኔታ በደማቅ ህዝቡ ወጥቶ እያከበረ ነው ያለው። በጣም ደስ ይላል። የጌታችንና የመድኃኒታችን ኢየሱስ ክርስቶስ የሆሳዕናን ክብረ በዓል እያደመቁት ይገኛሉ። እንደሚታወቀው በኢራቅ ውስጥ ያሉ የክርስቲያን አማኞች እጅግ በጣም በመከራና በፈተና ውስጥ ነው የሚገኙት። ሆኖም ግን በዛሬው በሆሳዕና ቀን እንደዚህ ህዝቡ በመንገድ ላይ ወጥቶ በመንገድ ላይ እንደዚህ ፈሶ ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ የተደረገለትን የምስጋና አቀባበል ክንዋኔን በደማቅ ሁኔታ ለዓለም እንደዚህ እንግዲህ አሳይተዋል። እግዚአብሔር ሲያነሳ ሁሉም ያምራልና በዓላቸውን እንደዚህ በደማቁ በአማረ መልክ አሳልፈዋል። በቀጣይ እንገናኛለን። ቪዲዮዬን ሰብስክራይብ፣ ሼር፣ ኮሜንት፣ ላይክ ማድረጋችሁን እንዳትረሱ። በዓሉ የሰላም የጤና ይሁንልን ለሁላችንም። ጾምም እንግዲህ ሊፈታ አንድ ሳምንት ነው የቀረው። የዛ ሰው ይበለን። ከዛ በፊት እንገናኛለን ብዬ አስባለሁ። ቤተሰብ እመጣለሁ፣ በቪዲዮ እንገናኛለን። ቤተ ክርስቲያን በመሄዴ በጣም ደስ ብሎኛል። ስራ መቀየር ነበረብኝ ጠዋት የሆሳዕና ክብረ በዓል ለመሳተፍ ማለት ነው። ቀይሬ ከሰዓት ገብቻለሁ። ግን የዘንባባውን ሰዓት አልደረስኩም። ዘንባባ እስኪያድሉ ድረስ ስራ መግባት ስለሚኖርብኝ እስከዛ አልቆየሁም። ነገር ግን በፕሮግራሙ ላይ መሳተፌ በጣም ደስ ብሎኛል። ጠዋት ቅዳሴ ገብቼ ከቅዳሴ በኋላ ስለሆነ የገባሁት እሱ በጣም ደስተኛ ነኝ። በመጪው ዓመት ደግሞ ዘንባባውንም ለመውሰድ እችላለሁ ብዬ አስባለሁ። በዓሉ ግን የነበረው ድባብ የነበረው አከባበር በጣም ደስ ያምር ነበረ። እናንተስ ዘንባባ አገኛችሁ ወይ? ቀለበት ተሰራ፣ ግንባር ላይ የሚታሰረው ሁሉ ነገር እንዴት ነበረ? ያን በጣም እፈልግ ነበረ፣ ግን ያው በስራ ምክንያት ዘንባባ አላገኘሁም። ግን ቤተክርስቲያን በመገኘቴ ደስ ብሎኛል። በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ ቤተሰብ።
ከቀጣዩ ጊዜ እስከምንገናኝ ድረስ በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቀን ይሆንላችሁ። ቀን የሆነ እናንተ ጋር መልካም ምሽት ለሆነ በቀጣይ ቪዲዮ እስክንገናኝ ድረስ በጣም አመሰግናለሁ። እወዳችኋለሁ። በቀጣዩ እስክንገናኝ ድረስ ቻው ብዬ ልሰናበታችሁ ነው። መልካም ጊዜ ይኖራችሁ። ቻው ቻው ቤተሰብ።